ከማን ጋር የምታወራኝ? ይስማማም ፖል ምንድነው? ከማን ጋር የምታወራኝ? ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እስኪ ይሄን ጽሑፍ አብረን እናንብበው። እንዳትፈልጊኝ መለየትም መርጫለሁኝ፣ የራስሽን ኑሮ ቀጥይ፣ ደህና ሁኚ እላትና ከነቀለበቱ እዚህ ላይ አስቀምጬ መኝታ ቤት ገባና ወይ አልጋ ስር ወይ ቁም ሳጥን ውስጥ እደበቃትና ስትመጣ እንዴት አድርጋ እንደምቀውጠው አብረን እናያታለን። እዚህ ጋር ስደርስ እኮ ነው ኃይለኛ ነው ደግሞ ብታይ ጥላው ራሱ ምንም አልገደለውም። ሲጀምር ገባሁ፣ አሁንማ ገባሁ። አንዴ ቆይ መልሼ ልደውል። አይ ቆይ አንዴ መልሼ ልደውል። እሺ አንዴ አሎ ሰር እንዴት ነሽ? አለሁ እኔ የምልሽ ባባ መጣ እንደ ቤት መጣ አልመጣም? ኧረ እኔ እንጃ የት እንደሄደ ምን አውቃለሁ። እዚህ ጋር የሆነ ነገር ጽፎ ከነቀለበቱ ቁጭ አድርጎ ምናምን ሄደ። እንትን እንዳትፈልጊኝ መለያየት መርጫለሁ፣ የራስሽን ኑሮ ቀጥይ ምናምን ቀለበቱን አስቀምጦ ምናምን ሄደ። እንዴ ግራ ገባኝ። ሰው እንደዚህ ላብ አለኝላ። አይሰራም፣ ዝግ ነው ስልኩን ዘግቶታል ደግሞ። አይ ስደውል ዝግ ነው ስልኩ። እጄ ራሱ ተንቀጠቀጠ በመድኃኒዓለም እንዴት እንደዚህ ቀለለ? ለነገሩ እውነትሽን እኮ ነው። ቆይ አንዴ መልሼ ልደውልሽ። አንዴ ቆይ ሄሎ ወይዬ እንዴት ናለኝ እኔ ፍቅር? አለን። ይኸውልህ አሁን የደወልኩት የደስ ልነግርህ ነው። የሆነ ደብዳቤ ምናምን ጽፎ እንዳትፈልጊኝ የራስሽን ኑሮ ቀጥይ ምናምን ብሎ ከነቀለበቱ አስቀምጦት ቁጭ አድርጎት ሄዷል። እና በቃ በጣም ነው ደስ ያለኝ። ደግሞ ቀለበቱን እራሱ አስቀምጦት መሄዱ በቃ ናናውን ፈታን በል ከማን ጋር የምታወራኝ? ይስማማም ፖል ምንድነው? ከማን ጋር የምታወራኝ? ከምን ጋር ነው ያወራሁት? እንዴ ምን ማለት ነው? ይሁሉ ሲጀምር ማን ነው የሚለው? ሰላም አንድ የሚለው ሲጀምር